ነበር። ሁለተኛው ግማሽ ጭራሽ ነገሩ ተገለበጠ። አርሰናል ከረፍት በፊት የነበረው ሊቨርፑል መስሎ ቁጭ አለ። እዚህ ጋ ነው አሁን ደጋፊዎች ለምን ብለው የሚጠይቁት። ትላንትና ጨዋታው መካከል ላይ ስለነበረ ቤንች ላይ ያሉትን ተጣዋቂ ወንበር ላይ ያሉትን የአርሰናል ኦፌንሲቭ ተጫዋቾች አማራጮች አይታችኋል? ያለው ስፋት ያለው እንዴት ለምርጫ እንደሚመቹ። ይሄንኑ ወደ ሊቨርፑል ቤንች ብትወስዱት ሁለት ተጫዋቾች ኬዛና ንጉሞሃ የወጣቱ ልጅ ሁለቱ ብቻ ናቸው ከኦፌንሲቭ ተጫዋቾች ቤንች ላይ የነበሩት። በአርሰናል ወገን ግን ኤቤሬቺ ኤዜ ነበር፣ ሚኬል ሜሪኖ ነበር፣ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ፣ ኖኒ ማድዌኬ ከማይልስ ሌዊስ ስኬሊ ጋር እነዚህ አራቱ ተጫዋቾች ተቀይረው ገብተዋል። የቀየሩት ነገር የለም እንጂ እና ያለው ሪሶርስ ያለው አማራጭ ቤንች ላይ ዋናው አሰላለፍ ላይ ሚኬል አርቴታ የበለጠ አጥቅቶ እንዲጫወት ሪስክ እንዲወስድ የሚያደርገው ነበር። ግን ሁለተኛው ግማሽ ላይ ግን የእውነት ሮይኪን እንዳለው ፍርሃት የገባው ይመስል ነበር። ሊቨርፑል በመጀመሪያው ጨዋታ ባለቀ ሰዓት በዶሚኒክ ሶቦዝ ላይ ቅጣት ምት አሸንፎታል አይደል? እና እንደዛ አይነት ታሪክ እንዳይደገም ሊቨርፑሎችም ደግሞ እንደዛ አይነት ቅጣት ምት ሲፈልጉ ነበር። እዛ አካባቢ የተገኙ ቅጣት ምቶች ነበሩ። ራሱ ዶሚኒክ ሶቦዝ ላይ ኦን ታርጌት ሙከራ ማድረግ አልቻለም። እንኳን ጎል ሊያስቆጥር ይቅርና ታሪክ ራሱን አልደገመም እንጂ ታስታውሳላችሁ፣ ያኔ 1-0 ካሸነፈ በኋላ ሊቨርፑል በሶቦዝ ላይ ጎል ራሱ ተጫዋቹ የተናገረውን ምን ይገርማችኋል፣ እኔ እኮ እንደዚህ አይነት ጎል ሳስቆጥር ኖር ያለው እንዲህ ሲል ነበር። አይ ቲንክ የሃንጋሪ ብሔራዊ ቡድን ላይም በፊት የነበረበት ክለብ ላይም ያንን ጠቅሶ በወቅቱ አስታውሳለሁ እንደዛ ማለቱ። ትላንትና ግን እድሎች አግኝቷል፣ ተመሳሳይ እድሎች ለአርሰናል ፍጹም ቅጣት ምት ሳጥን ቀረብ ያሉ ቅጣት ምቶች ቀጥታ ሊመቱ የሚችሉ እድሎችን አግኝቶ ነበር፣ አልተጠቀመባቸውም። አንደኛውማ ጭራሽ ለመጀመሪያ ጊዜ ቅጣት ምት የመታ ነበር የሚመስለው። እንኳን ኢላማውን ሊጠብቅለት የጎሉ ስፋት ወደ ጎን 10 ሜትር ቢሰፋ እንኳን የሚደርስ አይነት ኳስ አልነበረም። ጨዋታውን በደንብ ያያችሁ ታስታውሳላችሁ። ለራግቢ እንኳን ወደ ላይ ነው የሚመታው አይደል? በጣም ኦፍ ታርጌት ርቆ። አንደኛው ደግሞ ከግቡ አግዳሚ ቅርብ ርቀት ላይ ወጥቷል። ኦን ታርጌት አልነበረም። ግን እንደዚህ አይነት ልዩነት ፈጣሪ ኳሶችን ሊቨርፑሎችም ይፈልጉ ነበር።